የምንኖረው በፍጥነት በሚለወጥ ዘመን ውስጥ ነው። ሰው ሰራሽ አስተውሎት ወይም ደግሞ AI የሚባል ታላቅ ኃይል መጻሕፍትን እየፈተሸ ነው። ጥንታዊ ታሪኮችን፣ የዘመናት ምስጢሮችን እየሰነጠቀ ነው። ግን AI ለእናንተ ምን ይጠቅማል? ለኑሯችሁስ? ከ2000 ዓመታት በፊት የተጻፈው መጽሐፍ ውስጥ ለሕይወታችሁ ሙሉ ለውጥ የሚያበቃ ታላቅ የጥበብ ምስጢር ተደብቆ ቢሆንስ? ቢሊዮኖች ሰዎች ያነበቡትና ያልተረዱት ነገር አሁን በገዛ ዓይኖቻችሁ ፊት ቢገለጥስ? ይህ ምስጢር ከተጋለጠ የእናንተ እምነት፣ ተስፋና የሕይወት ዓላማ ከስሩ ይለወጣሉ። እውነቱን ለማወቅ ዝግጁ ናችሁ? እስከ መጨረሻው ተከታተሉ። ይህ ታሪክ የእናንተን ሕይወት ይመለከታል። ለዘመናት የቆየ ታላቅ ክርክር አለ። ሙስሊም ሊቃውንት እንዲህ ይላሉ። ታላቁ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም በመጽሐፍ ቅዱስ ውስጥ በግልጽ ተነግሮላችኋል። ይህ ማለት የአላህ መልእክት ከነብዩ ሙሳ ጀምሮ በነብዩ ኢየሱስ አልፎ እስከ መጨረሻው ነብይ ድረስ አንድ ወጥ ሰንሰለት ነው። ይህ ጥምረት ዝም ብሎ የአጋጣሚ ነገር አይደለም። ይህ የሰማይ ዕቅድ ነው። ግን ሚሊዮኖች ክርስቲያኖች ይህንን ሲያነቡ ይህ እንዴት ይሆናል ብለው ይከራከራሉ። የሰማይ መልእክት ግልጽ ከሆነ እንዴት ብዙ ሰዎች ሊስቱት ቻሉ? መልሱ በጣም ቀላል ነው። ሰዎች ቅርጹን እንጂ ዋናውን መልእክት አላዩም። አሁን ይህንን እንፈትሻለን። ታሪክንና ቋንቋን መሰረት አድርገን እንመረምራለን። ጥያቄው እነዚህ ጥንታዊ ትንቢቶች ወደ ማን ይጠቁማሉ? ክርክሩን ለመጨረስ 6 ትልልቅ የመጽሐፍ ቅዱስ ክፍሎች ለሰው ሰራሽ አስተውሎት ወይም ደግሞ AI ቀረቡ። AI ማንኛውንም ስሜት የሌለው ዳኛ ነው። ዝም ብሎ መስረጃን ብቻ ያያል። አንደኛም ኦሪት ዘፍጥረት ምዕራፍ 17 ቁጥር 20 ስለ እስማኤልም ሰምቻለሁ፣ እነሆ ባርኬዋለሁ፣ እጅግም አበዛዋለሁ፣ 12 አለቆችንም ይወልዳል፣ ታላቅ ሕዝብም እንዲሆን አደርገዋለሁ። ይህ በረከት ነብይ ሳይሰጠው ዝም ብሎ ብሔር መፍጠር ብቻ ሊሆን ይችላል? ሁለተኛ መኃልየ ዘሰሎሞን ምዕራፍ 5 ቁጥር 16 በዕብራይስጥ ቋንቋ ሙሐመድም የሚል ቃል ይታያል። ትርጉሙም ሁሉ በሱ ደስ የሚያሰኝ ወይም ደግሞ የተመሰገነ ማለት ነው። ሙሐመድ የሚለው ስም ትርጉሙም እጅግ የተመሰገነ ማለት ነው። የአጋጣሚ ነገር ነው? ሶስተኛ ኦሪት ዘዳግም ምዕራፍ 18 ቁጥር 18 ከወንድሞቻቸው እንዳንተ ያለ ነብይ ያስነሳቸዋለሁ፣ ቃልንም ባፉ አደርጋለሁ። ነብዩ ሙሳም መሪን ሕግ ሰጪና ተዋጊ ነበሩ። ኢየሱስ ግን አዲስ ሕግ አልሰጡም፣ አልተዋጉም። ታዲያ ማን እንደ ሙሳ የሆነው? አራተኛ የዮሐንስ ወንጌል ምዕራፍ 14 ቁጥር 16 ኢየሱስ እውነተኛው መንፈስ ብሎ የሰየሙት ሰው እሱ በራሱ አይናገርም፣ የሰማውን ሁሉ ይናገራል። አዲስ ሕግ የሚያመጣ የተለየና የላቀ ሰው ኢየሱስ የጠሩት መንፈስ ነው ወይስ ሰው? አምስተኛ ኢሳይያስ 42 ከቀይ ዳር ወይም ደግሞ ከአረብ ምድር የሚነሳ ታላቅ አገልጋይ አዲስ ሕግ ያመጣል። የአረብ ምድር ነዋሪ የሆነ ነብይ ማን ነው? ስድስተኛ ኦሪት ዘዳግም ምዕራፍ 33 ቁጥር 2 ከፈራን ተራራ ላይ ከ10,000 ቅዱሳን ጋር በራ። ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም መካን ለመክፈት ሲመለሱ 10,000 ሰዎች አብራቸው ነበሩ። በታሪክ ውስጥ ይህንን ቁጥር በትክክል የፈጸመው ማን ነው? ይህ ሁሉ ዝም ብሎ ግምት አይደለም፣ ጠንካራ ማስረጃ ነው። AI ሁሉንም መርምሮ ቃላትን፣ ስፍራዎችን፣ ታሪኮችን አገናኝቶ ውጤቱን አወጣ። ውጤቱ ከነዚህ 6 ታላላቅ ትንቢቶች ውስጥ ወደ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም የሚያመለክቱት ከ97% በላይ መሆናቸውን አረጋገጠን። ይህ ማለት አንድ ቀላል እውነት አለ። የአላህ መልእክት ሰንሰለት አልተቋረጠም። የመጨረሻው ነብይ መምጣቱ በሁሉም ቦታ በግልጽ ተቀምጧል። አላህ ይህን ሁሉ ጥበብና ታሪክ በመጻሕፍት ውስጥ ደብቆ በመጨረሻም በዚህ ዘመን ይህንን ምስጢር እንዲጋለጥ ካደረገም ለእናንተ ምን ታላቅ ዕቅድ አለ? የእግዚአብሔር ዕቅድ ሰፊ፣ ግልጽና የማይሻር ከሆነ ለምንድነው የእናንተ ሕይወት ግራ ተጋባው? የጥንታዊ ታሪክ ለሕይወታችሁ 3 ትልልቅ ትምህርቶችን ይሰጣችኋል። አንደኛ ለታላቅ ዓላማ መታዘዝ። የእነዚህ ነቢያት ታሪክ የሚያስተምረን መታዘዝ ነው። ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም የተነሱት ከአንድ ትንሽ ቦታ ወይም ደግሞ መካ ነው። ነገር ግን ለአላህ ቃል ሙሉ በሙሉ በመታዘዛቸው ዓለምን ለወጡ። የእናንተ ሕይወት ዓላማ ምንድነው? ትንሹ መስዋዕትነት፣ ትንሹ መታዘዝ ከትልቁ ፈጣሪ ጋር ያገናኛችኋል። የምትፈሩት ነገር ቢኖርም ፈጣሪን እንቅስቃሴ ጀምር ካላችሁ ተነሱ። ለምሳሌ የብላል ታሪክን ተመልከቱ። ብላል በጣም ደካማና ባሪያ ነበር። ነገር ግን ለአላህ ታማኝ ሆኖ አህድ በማለቱ በታሪክ ታላቅ ጀግና ሆነ። የእናንተ ትንሽ መታዘዝ የሌላ ሰውን ሕይወት መለወጥ ይችላል። አትፍሩ። ሁለተኛ ስህተትን አለመፍራት። ይህ ሁሉ የምርመራ ታሪክ እውነትን ለመፈለግ ካለው ድፍረት ነው። አላህ በቁርአን ውስጥ አንድ ስህተት አገኘሁ ብለው ይመጉታል። ብዙ ሰዎች የህይወትን ለውጥ ይፈራሉ። ስህተት ቢሰራ ሰዎች ምን ይሉኛል ይላሉ። ታላቁ ስህተት ግን ለመሞከር አለመድፈር ነው። ለምሳሌ የዑመር ኢብኑ አልኸጣብን ታሪክ ተመልከቱ። ዑመር ረዲየላሁ ዐንሁ መጀመሪያ ላይ እስልምናን አጥብቀው ይቃወሙ ነበር። ግን እውነትን ሲያውቁ ሙሉ በሙሉ ወደ እርሷ ተለወጡ። ትልቁን ስህተታቸውን አምነው በታሪክ ታላቅ መሪ ሆኑ። ፈጣሪ የእናንተን እውነተኛ ጥረት ነው የሚፈልገው፣ ፍጹምነት
ማለትን አይደለም። ሶስተኛም የእምነት ስርዓት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያመጡት መልእክት ለህይወት ስርዓት ነው። መጸለይ፣ መጾም፣ መስጠት፣ ይህ ሁሉም በሰማይ የተደገፈ የህይወት መርሃ ግብር ነው። ብዙዎቻችሁ የውስጥ ሰላም የላችሁም፣ ምክንያቱም የተሰበረ ስርዓት ስለምትከተሉ ነው። የጥንት ነቢያት ታሪክ የሚያሳየን የማይለወጥ ግልጽ የሆነ የህይወት ህግ እንዳለ ነው። ታዲያ ይህ ታላቅ ምስጢር፣ ይህ ግልጽ እውነት ለእናንተ ምን ትርጉም አለው? የሰማይ እቅድ ከመጀመሪያ እስከ መጨረሻ ግልጽ ከሆነ የእናንተ የዛሬው እቅድ ግልጽ መሆን አለበት። አንደኛ ማስተዋልን ፈልጉ። ይህን ቪዲዮ ዝም ብሎ አይመልከቱ። ወደድንም ጠላንም እውነቱ አለን። እውነትን በልባችሁ ፈልጉ፣ አትፍሩ። ሁለተኛ የዘላለም ለውጥ አድርጉ። ፈጣሪ ለእናንተ ያለው የማይሻር እቅድ አለ። ህይወታችሁን ከሱ ትእዛዝ ጋር አጣጥሙት። ዛሬውኑ አንድ ትልቅ ለውጥ ጀምሩ። መጸለይን፣ ማንበብን፣ መስጠትን። ሶስተኛ ይህን ቪዲዮ አጋሩ። ብዙ ሰዎች ግራ ተጋብተዋል። የእነዚህን ጥንታዊ ትንቢቶች ግልጽ ማስረጃም ለአንድ ሰው ቢያንስ ዛሬ ሼር አድርጉ። ይህ የእናንተ ትልቁ ተልእኮ ነው። ይህ ጥንታዊ ታሪክም የእናንተን ህይወት እንዲለውጥ ትፈቅዳላችሁ ወይስ ትልቁን እውነት እያወቃችሁ እንደ ድሮው ትቀጥላላችሁ? ምርጫው የእናንተ ነው። በኮሜንት ላይ እኔ እለወጣለሁ ብላችሁ ጻፉና ምን ለውጥ እንደምትጀምሩ ንገሩ። ይህን ቪዲዮም ላይክ አድርጉና ሰብስክራይብ በማድረግ የቤተሰባችን አባል ሁኑ። ሌላ ጊዜ በሌላ ቪዲዮ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።